ሰው ወጥቶጂ ያው ብዙ ሰው ስላለ የክራውድ ስለሚሆን ነው እንጂ እዚህ ጋር መመላለስ ይቻላል። ቀኑ ሙሉ እዚህ ጋር አይደለም ይሄ አይዘጋም። እነዛ ክፍሎች ሙሉ በሙሉ ዝግ ናቸው ቀኑ በሙሉ። ስለዚህ ግን ክፍት ናቸው። ስለዚህ አንጻራዊ ነፃነት ያለበት ቦታ መሆኑ ነው እንግዲህ ሸራተን ያሰኘው እንጂ ከዛኛው ክፍል ምንም የተለየ አይደለም። ክፍሎቹ ጥበታቸውና ስፋታቸው ከዛኛው በጣም ምንም የተለየ ነገር የለውም። ሰፋ ይላል። ምርመራው የተለየ እዚህ ጋር ከደረሰ ምርመራ የለም። እዚህ የደረሰ ሰው ምርመራ አይደረግበትም። ድንገት ከሌላ ቦታ ጥቆማ መጥቶብሃል ከተባለ ወይም ደግሞ የሆነ ሌላ ጥርጣሬ ነገር ካደረባቸው እንደገና ከዚህ ወሰድና ይመለሳል። ከዚህ ወደ ታች መመለስ ማለት እጅግ በጣም የሚያስፈራ ነው። በጣም ከባድ ወደ ሞት የመሄድ ያህል ነው። ከዚህ የሚወሰድ ሰው አንደኛ ሰው እንደሚገበደብ እንደሚገረም አውቆ ነው የሚሄደው። ላይመለስ ይችላል። ስለዚህ የሚባለው ሸራተን የሚባለው በዚህ ምክንያት ነው ለማለት ነው። እንደውም አንድ ጊዜ የሰማነው አንድ ወቅት ሲያስረው ስለነበረ ቴሌቪዥን አስገብተዋል እዚህ አካባቢ። እኛ የነበርን ጊዜ ቴሌቪዥን እዛችሁ ማለት ነው ትክክላችሁ ቴሌቪዥን ነበር። እዛኛው ቴሌቪዥን የሚባል ነገር የለም። ሬዲዮም የለም፣ ቴሌቪዥንም የለም እና ቴሌቪዥን እዛ አካባቢ አለ። እዚህ ጋር ሆኖ መከታተል ይቻላል ማለት ነው። ኢትዮጵያ ቴሌቪዥን ብቻ ነው የሚፈቀደው። ሌሎቹ ምንም አይነት ቻናሎች አይፈቀዱም። ምንም አይነት ማየትም አይቻልም። በቀደመው ጊዜ እዚህ ጋር ከደረሰ በኋላ ሬዲዮ ሙሉ መያዝ ይቻል ነበር። ሬዲዮ በግል አስገብቶ ማዳመጥ ይቻል ነበር። ስለዚህ እዚህ ጋር ሰው እዚህኛው ክፍል እዚህኛው መምጣት ይችላል፣ ከዚህኛው ወደዛኛው መሄድ ይችላል። እዚህኛው ታችኛው የነበረ ጊዜ ግን በፍጹም ካሉ ክፍል ወደ ሌላ ክፍል መዘዋወር አይቻልም። ወረቀት መወራወር አይቻልም። ወይም ነገር አይቻልም። ሁሉም ነገር የሚያስቀጣ የሚያስገርም ቴሌቪዥን የገባው ያኔ እስር ቤቱ ኦሮሚያና ያን ጊዜ እሳቸው በአንድ ጽሁፋቸው ላይ በተለያዩ ሚዲያዎችም ገልጸዋል። እስር ቤቱ በሙሉ ኦሮምኛ ተናጋሪ ሆኗል የተባለ ጊዜ እሳቸው በጣም ሲምፐታይዝ ያደረጉ እንደነበረ ነው። በኋላ ትንሽ ሀሳባቸው የቀየሩ ይመስላሉ እንጂ እዚህ የነበሩ ጊዜ ሁኔታዎች ያንን ይመስሉ እንደነበረ በትክክል ይታወቃል። እዚህ ውስጥ የሚመላለሰው እውነት ነው። እኔ ከዛ ክፍል ስለተገኘው አይደለም። በሙሉ 95 በመቶ ኦሮምኛ ተናጋሪ የታሰሩ ሰዎች ስማቸው ግድግዳ ላይ ጽፏል። የተለያየ ነገር ግድግዳ ላይ ጽፏል። አሁን ግን አንድ ጽሁፍ የለም። ስናሰማ የነበረው እንደዛ ማስታወቂያዎች ቢኖሩ እነማን እዚህ እንደነበሩ ሁሉ ቢታወቅ ጥሩ ነበረ። ያ ቀለም መቀባቱ ትንሽ ይሄ እስር ቤት ወደ ሙዚየምነት ይቀየራል በተባለ ጊዜ ብዙ ገበና እንዳይታወቅ ብናውቅም ምንም ዋጋ የለውም። ወንድሞቻችን ናቸው። በአንድ ወቅት የተደረገ ነገር ነው። አስፈላጊ ጀዋር ጄሎ ጋር ኮምፒውተር ነበር ልዩነቱ እንግዲህ የጄሎ ጋር እንዳለ እንደመጡ ነው የረከቡት። ምንም ነገር ሳይተበላበት የታሰረበት የታሰሩበት ገመዶች በሙሉ እዛ ነው ያሉት እና እዛ ስትሄድ የነበረው ስቃይ ፊልም ማድረግ ትችላለህ። ዘመን እንደበቀለ እዛ የነበሩ ሰዎች ናቸው ስቃይ የነበሩት። እውነተኛ እዛ የነበረው ሁኔታ ለመገንዘብና እንዳንድ ደግሞ ይሄን ትውልድ የሚመጣው ትውልድ የተሻለ ግንዛቤ እንዲያደርግ የሚያሳይ ነው። ይሄኛው ግን ስዕሎች ተሰቅለው ጽሁፎቹ ተሰርዘው አየር ገብቶለት ምናምን መሆኑ እዚህ የተፈጸመውን ወንጀል ለማድረስ ነው። በነገራችን ላይ ጄሎ ገዴን 10 ዓመት ምናምን ብቻ ነው በዛ አይነት ስራ ላይ ያዋለ። ይሄኛው ግን ከደርግ ጊዜ ጀምሮ በዚህኛው መንግስት የቀጠለ ስለነበረ ብዙ ሰዎች ለምሳሌ ስማቸውን ጽፈው የጠፉ ሰዎች ሊኖሩ ይችላሉ። ቤተሰብ እስካሁን የት እንዳሉ ማለት እነኛን ራሱ ለማወቅና ቤተሰብ ህርሙን አውጥቶ
ለመኖር ይረዳው ነበር። ያንን ማጥፋታቸው ወንጀላቸውን ለመደበቅ ያደረጉ በሆነ በጣም ከተፈጸመ ወንጀል የበለጠ የሚያሳዝነኝ ያ ወንጀል የነኛ ያ ስቃይ የተጻፈበት ዝዳ መሰረቱ ትልቅ አደገኛ ወንጀል አለ። በጣም አሳዛኝ ነው። መጨረሻ ላይ የተሰማው መጨረሻ ላይ ጠይቀዋለሁ። እንግዲህ ምንም የተለየ ብዙም ነገር የለውም። መጀመሪያ እነዚህ ሁለቱም ክፍሎች ሁለቱም ጊዜ ገብቼባቸዋለሁ። ሻወር ቤት ብቻ ድረስ ሄደን እዚህ ላይ ምናልባት አንድ ነገር መጥቀስ ቢያስፈልገኝ እዚህ ክፍል በነበርኩበት ጊዜ አንድ ጊዜ አምባሳደር ጥሩነህ ዜና መጥተው አነጋግረው ነበር። በጣም አሳዛኝ ነገር እዚህ መጥተው ያሉትን ነገሮች ሁሉ ነገር ናቸው። እኔ ልብሴን ሁሉ አውልቄ ተዋን እንደበላኝና ሰውነቴ አካሌ እንደሚመስል ማሳየቻቸው በጣም አዝነው ነው። ምክንያቱም ሙሉ በሙሉ ይሄ በተዋን የተወረረና ከምንም መንገድ ሊሞት የማይችል ተዋን የነበረበት ስራ ነው። ስለዚህ ያ ሁኔታ በነበረበት መጥተው ካዩ በኋላ ማታ በዚሁ ቴሌቪዥን ሳዳምጣቸው ሲሰማ ከሌላ አነጋግሬያለሁ በመልካም ሁኔታ አምባሳደር ጥሩነህ ዜና kana fakkaata maakalawiin kun Sharaatan jedhama akkuma yeroo dhageessanii jire soba biyya keenyaa kana dukaana nyaatamaa bulanii ganama immoo dhufanii qaama isaanii gaafa laalanii deebi'anii galgala oduu irratti haala gaarii irra jiran jedhanii haasa'u isaanii keenya kanaas ምክንያት የመጣ ቴሌቪዥን ነው የነበረ ከዛ በፊትም ከዛ በኋላም የሰራ አይመስለኝም። እኛ ግን በተለይ ወጣቶች እዚህ የመጡ ስፖርት እና ምናምን ይመለከቱ ነበርና ካርታ ይጫወታሉ መጽሐፍ ያነብያሉ ይችላል እና አሁን ዋና የምናየው ሽንት ቤቱ ነው። ሽንት ቤት መጸዳጃ ቤቱ እናይና እንግዲህ እንደምትመለከቱት ይሄ ገላ መታጠቢያ ስፍራ ነው። ይሄ መጋረጃ ወደ ታች ይመለስና እዚሁ ገላ መታጠብ ነው። ሁለት ሰው ሶስት ሰው ምንም መደባበቅም የለም፣ ፕራይቬሲም የለም፣ ምንም ነገር የለም። እዚህ ነው የሚታጠቡት። አንዱ እዚህ ጋር ይጸዳዳል፣ ሌላኛው ደግሞ እዚህ ጋር ገላውን ይታጠባል፣ ሌላው ደግሞ እዚህ ጋር ልብሱን ያጥባል፣ የሚጠጣውን ውሃም ከዚሁ ይቀዳል። ይሄ ነው እንግዲህ ህይወት የነበረው። ይሄን ይመስል ነበረ። እዚህ ሽንት ቤቶቹ ምን እንደሚመስሉ ወደዛ በደንብ ማየት ትችላላችሁ። ሽንት ቤቱ በዛን ሰዓት እንግዲህ በመቶዎች የሚቆጠሩ ሰዎች የሚጠቀሙበት ሽንት ቤት ስለሆነ እጅግ በጣም የቆሸሸ ሽንት ቤት Kana balleessine akka carraate kaawwan garuu balleessaniira. እዚህ ጋር ባለሀብት የሚባል ነገር የለም። የተማረ ያልተማረ የለም። ትንሽ ትልቅ የለም። ወጣት ሽማግሌ የለም። ሁሉም ሰው እኩል ነው። እሱን እዚህ ጋር አውልቆ እቺን ከሌላ አድርጎ መታጠብ ብቻ ነው። ውሃ መጠጫው በዚህ ነው የሚቀዳው። ያው ሽንት ቤቱም ሰው የሚቀመጠው እዚህ ነው። ሁሉ ነገር እዚሁ ነው የሚፈጸመው። ያው እጅግ በጣም ሰው በሚበዛበት ሰዓት ወረፋው እዛ ድረስ ቆሞ ተሰልፎ ተነስ እየተባለ
እዚህ ላይ እንግዲህ ተቅማጥ የያዘ ሰው የታመመ ሰው በሽተኛ ሰው ምን ሊሆን እንደሚችል ማሰብ በጣም ቀላል። በነገራችን ላይ ስድስት ቁጥር ስንጠቀም በሰልፍ ነው ተሰልፈን ነው እንጂ ስለማይዳረስ በሰልፍ ነው እና እናፈጥነዋለን ቶሎ ቶሎ ሊቀጥ ሻወር ደግሞ ውሃ አንዳንድ ጊዜ አይወርድ ስለሚችል እየተሻማ ምናምን ነው የሚደርስ ናፕኪን ይሰጣቸዋል እና እዚህ ሌላ ቅድም ቴሌቪዥን በቂ ያለው ኦሜን ነው ሸራተን ሽንት ቤቱ ቆሻሻ ነው። እንደገና መታጠቢያ ሁሉም ነገር እዚህ ነው። ከስሙ ጋር እንዳልኩ ነው። ሸራተን ያው ከሌላ እንዴት ነው ፊሊንጋችን